አቶ ካሳሁን ሚስቱን በጣም የሚያከብር ልጆቹን በጣም የሚወድ ጎበዝ ነጋዴ ነው። በስራውም 4 ሚሊዮን ብር ማጠራቀም ቻለ። ነገር ግን የ4 ሚሊዮን ብር ቤት መግዛት አልፈለገም። በ20 ሚሊዮን ብር የተሻለ ቤት ገዝቶ ሚስቱንና ቤተሰቡን ሰርፕራይዝ ማድረግ ፈለገ። ይሄን ቤት ለመግዛት 16 ሚሊዮን ብር ባንክ እንዲያበድረው ጠየቀ። አስፈላጊውን ፎርማሊቲ ካሟላ በኋላ ባንኩ የሚገዛውን የቤት ፕላን ይዞ ያንን ብር ለቀቀለት። 16 ሚሊዮን ብሩን በ18% ወለድ ለ20 ዓመት እንዲከፍል ተስማሙ። ነገር ግን ያንን ብር ተመላሽ ማድረግ አቶ ካሳሁን እየከበዳቸው መጣ። በዚህም ምክንያት ከባንኩ ስራ አስኪያጆች ጋር ጭቅጭቅ ውስጥ ገቡ። ጭንቀቱ ሲከብድባቸው ለባለቤታቸው ለወይዘሮ የሺ አማከሯት። ቤቱ ተሽጦ ብሩ ተመላሽ እንዲደረግና ወደ ሰላማዊ ህይወታቸው እንዲመለሱ ተስማሙ። በስተመጨረሻም ቤቱን ሸጠው አነስተኛ ቤት ገዝተው በሰላም መኖር ጀመሩ። አቶ ካሳሁንን የሸወዳቸው ምንድነው? ወራዊ ተመላሹ ስንት ብር ቢሆን ነው ይሄን ያክል የከበዳቸው? በስተመጨረሻም አቶ ካሳሁን የወሰኑት የብልህ ውሳኔ ምንድነው? ለባንኩ ምን አይነት ፎርማሊቲ አሟልተው ነው በ20% ዳውን ፔመንት የ20 ሚሊዮን ብር ቤት የገዛላቸው? ሰላም ጤና ይስጥልኝ ውድ የጃፒ ሆም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ አሁን ቤተሰብ እየሆንን ነው። ለዛሬ ያዘጋጀሁላችሁ እንግዲህ ለየት ያለ ነው። ስለ ብድር አብዛኛው ሰው በብድር የሚሆን ቤት አለ ወይ፣ በረጅም ጊዜ የሚከፈል ቤት ይኖራል ወይ ያሉ ብዙ ጥያቄዎችን ያቀርቡልኛል። ከነዛ ውስጥ ግን የአቶ ካሳሁን ብቻ ነው ስኬታማ ሆኖ በ20% ቅድመ ክፍያ እስከ 20 ዓመት የሚደርስ የባንክ ብድር ተመቻችቶለት የቤት ባለቤት መሆን የቻለው ማለት ነው። እና ይህንን የሆነው ያው ፎርማሊቲዎችን ማሟላት ስለቻለ ብቻ ነው። እሱ እናንተ ይህንን ፎርማሊቲ ማሟላት ከቻላችሁ የማትሆኑበት ምንም አይነት ምክንያት የለም። ነገር ግን ስለ ብድር ከማውራታችሁ በፊት የብድር አማራጮችን ከመጠየቃችሁ በፊት የራሳችሁን ፎርማሊቲው ማሟላት እንደምትችሉ አቅማችሁን ማወቅ ይኖርባችኋል ማለት ነው። ይህንን አቅም እንዴት ነው የምታውቁት የሚለውን ያው በዚህ ዝግጅት እናየዋለን። መጀመሪያ ግንኙነታችን የሚሆነው ከሰውየው ጋር ነው። ከሰውየው ጋር እንስማማለን። ያንን ቤት ስንስማማና ስንነጋገር ያ ሰውዬ ቤቱን 24 ሚሊዮን ብር ነው አለን። ያን 24 ሚሊዮን ብር አመንበት፣ እኛ ልንገዛዛ ልንሻሻጥ ነው። ስለዚህ ቀጥታ የምንሄደው ሙሉ ዶክመንት እንደሚያሟላልን እርግጠኛ ከሆነ ሰውየው የቃል ስምምነት እንደዚሁ የሶስት ሳይሆን በቃል ተግባብተን ወደ ባንክ ደንበኞቻችን እንሄዳለን። የእነዛ የባንክ ደንበኞቻችን ደግሞ የራሳቸው መሐንዲስ ክፍል አላቸው፣ ኢንጂነሮች የራሱን ኳንቲቲ የሚያወጡ አሉ። ስለዚህ እነሱ ጋራ ተነጋግረን ይዘናቸው እንሄዳለን። የሚያስፈልገውን ፎርማሊቲ ለእነሱ ካሟለን በኋላ ማለት ነው። እሱን እንመለስበታለን። ነገር ግን ያንን አሟልተን ሄደን ቤቱን ገመቱት። እነሱ ሲገምቱት 24 ሚሊዮን ብር የተባለ ቤት እነሱ ሲገምቱት ግን ስንት ይሆናል? 20 ሚሊዮን ብር ይሆናል ኳንቲቲውን ሲያወጡት። ስለዚህ በእነሱ ቤት በባንክና በሻጩ መካከል ትልቅ ልዩነት አለ እዚህ ጋር። ይሄ ምንድነው ልዩነቱ? ባንኩ የሚገምተው የሚያወጣው የራሱ የሆነ ኳንቲቲ አለው። ስለዚህ አብዛኛው ጊዜ ቤቶች ሲገመቱ ከሚሸጡበት ዝቅ ተብሎ ነው በባንክ ደረጃ የሚገመቱት ማለት ነው። የራሳቸው አሰራር ስልት አላቸው። ስለዚህ ያንን ልዩነት ለመክፈል መጀመሪያ እናንተ ዝግጁ መሆን ይኖርባቸዋል ማለት ነው። 4 ሚሊዮን ብሩ በባንኩ እይታ የለም። ስለዚህ በግላችሁ ያችን ልዩነት 4 ሚሊዮን ያመጣችሁን ትከፍላላችሁ ማለት ነው ለሰውየው። ከዛ በኋላ 20 ሚሊዮን ባንኩ ገምቷል። የ20 ሚሊዮኑን ደግሞ የሚያበድራችሁ ባንኩ ለእናንተ ስንት ፐርሰንቱን ነው? 80% ማለት ነው። ምክንያቱም 20% እናንተ ቆጥቡ፣ 80% ላይ ከበር አድርጌ በ20 ዓመት ትመልሱልኛላችሁ የሚል ፕሮሚስ ስለተገባ ማለት ነው። ስለዚህ እናንተ እዚህ ጋር ስንት አወጣችሁ ማለት ነው? አንዳንድ አጠቃላይ 8 ሚሊዮን ብር አወጣችሁ ማለት ነው። 4 ሚሊዮኑ ባንክ ላይ ዲፖዚት ቅድመ ቁጠባ የሚባል ወይም ደግሞ ዳውን ፔመንት የምንለውን አስገባችሁ። ሁለተኛው ደግሞ ለሰውየው ልዩነቱ ያ ቤት እንዳያመልጣችሁ ስትሉ ልዩነቱ፣ ምክንያቱም ባንኩ እንዳልኳችሁ ኳንቲቲውን ብቻ ስለሚያወጣ ሰውየው ደግሞ ያው ከተማ ውስጥ የምንገበያይበትን የቤት ዋጋ አለ፣ በዛ መሰረት ነው የሚጠራላችሁ። ስለዚህ ወዳድራችሁ ነው እሱ ጋር ሄዳችሁት ያንን ልዩነት ስትከፍሉ 8 ሚሊዮን ማለት ነው። የ8 ሚሊዮን ብር ከእጃችሁ ወጥቷል። ነገር ግን 4 ሚሊዮኑ በዳውን ፔመንት መልክ አለ ተቀምጠዋል ማለት ነው። ከዛ በኋላ ይቀጥላል። እንግዲህ ባንኩ በ20 ዓመት ስምምነት ሰጥቷችኋል። 80%ቱን ከቨር አድርጎላችኋል። ያ ማለት ደግሞ 16 ሚሊዮን ብር ባንኩ ለእናንተ በ20 ዓመት እንድከፍሉ
ለሰውየው ከፍሎላችኋል ማለት ነው፣ ወይም ደግሞ ለእናንተ አበድሯችኋል ማለት ነው። ስለዚህ ይህንን በ20 ዓመት እናንተ ለመክፈል ዝግጁ ናችሁ። ስንት ብር ይመጣል? ኢንተርስቱ ስንት ይመጣል? ዋናው ብርስ ስንት ብር ነው? እንዲሁስ በወር ምን ያክል ይከፈላል? 63,263,000 ብር ይሆንብናል ማለት ነው። ይሄ ማለት ስናካፍለው በወር የምንከፍለው የብር መጠን 246,929 ብር ይመጣል ማለት ነው። ያ ማለት 180,000 ብሩ ኢንተርስቱን ሲሆን ወደ 67,000 አካባቢ ነው ኔት የኛን ክፍያ እየከፈል የምንቀጥለው ማለት ነው። አስቡት እንግዲህ ኢንተርስቱ ከተበደርነው በብዙ ጥፍ ይበልጣል። በወር እንኳን የምንከፍለው የብር መጠን ቅድም ባሰላሁላችሁ መሰረት ነው 180,000 ብሩን ለኢንተርስቱ ስንገፈገፍ በወር ነገር ግን ዋናችንን ግን የምንቀነሳት ስንት ብር ብቻ ነች? 67,000 ብር ብቻ ይሆናል ማለት ነው። ይህን ነገር ለመቀበል ዝግጁ ናቸው ወይ? ይህንንስ በወር ተመላሽ ለማድረግ ዝግጁ ናቸው ወይ? ወይም ደግሞ ኢኮኖሚያችሁ ያንን ለመሸከም ፍቃደኛ ነው ወይ? እየኖርንበት የሚባለው ለምሳሌ ይህንን የሚያወጣን ቤት ልትከራዩ የምትችሉት ምናልባትም 50,000 ብር ሊሆን ይችላል። ይህንን ግን ተከራይቼ እየኖርኩበት ኪራዩን ልክፈል የሚለው ግን ነገር ላይ በፍጹም የሚያስኬድ አይደለም። ይህንን ካመናችሁበት ግን ትክክል ያዋጣል፣ መበደር ትችላላችሁ። ለብድር የሚያስፈልጓችሁም ደግሞ መሰረታዊ ነገሮች አሉ። እነሱን ለባንኩ የምታሟላቸው ነገሮች አሉ። ከነሱ ውስጥ አንዱ እንግዲህ 6 ወር እና ከዛ በላይ የሆነው የንግድ ፍቃድ ነው። አንዱ በሀገሪቷ ላይ ጋብቻ ሰርተፊኬት፣ ያገባም ከሆነ ያገባ፣ ያላገባም ከሆነ ያላገባ ሰርተፊኬት ነው። እንዲሁም ቲን ነምበር ያስፈልጋችኋል። ክፍያ የምትከፍሉት ለባንኩ ብር ያስፈልጋችኋል ወይም ዲፖዚት እሱ በሚፈቅደው ፐርሰንት መጠን 50% ካለ 50%፣ 20% ካለ 20% እንደ ባንኩ እንደ ስምምነታችሁ ከዛ ባንክ ጋር ደግሞ እንደዚሁም የጠበቀ ግንኙነት ሊኖራችሁ ይገባል። በደንበኝነት ዙሪያ እንዲሁም በመግባባትና ቢዝነሳችሁን በደንብ ረን ስታደርጉ ከነሱ ጋር አብራችሁ እየሰራችሁ ከሆነ በእንደዚህ አይነት ሰዓት ያግዟችኋል ማለት ነው። ለዛሬ ያዝንላችሁ በዚሁ ተጠናቋል። ሰብስክራይብ በማድረግ ዩቲዩብ ቻናላችንን ይከታተሉ።